ይህ የታሪክ ድምጽ ነው። በታሪካችን አብራችሁን ቆዩ። አዲስ አበባ ስሟ ብቻ እንኳን ተስፋን ውበትንና አዲስ ጅማሮን ያመለክታል። በከፍተኛ ተራሮች መካከል ተቀምጣ የምትገኝ ይህች ከተማ የኢትዮጵያ ልብ፣ የአፍሪካ ዲፕሎማሲ ማዕከል፣ የታሪክ የባህልና የዘመናዊነት መገኛ ናት። ዛሬ ከ1886 ዓመተ ምህረት ጀምሮ እስከ ዘመናዊ ሜትሮ ባቡር ከእቴጌ ጣይቱ ዕምቋ እስከ የአፍሪካ ህብረት ዋና መስሪያ ቤት ድረስ ያለውን የአዲስ አበባ ሙሉ ታሪክ እንመለከታለን። አዲስ አበባ ከመመስረቷ በፊት ይህ አካባቢ ፊንፊኔ በመባል ይታወቅ ነበር። በኦሮሞ ቋንቋ ፊንፊኔ ማለት የሚፈልቅ ሙቅ ውሃ ነውም ይላሉ። አካባቢው በተፈጥሮ ሀብቱ፣ በቀዝቃዛ አየሩ፣ በለምለም መሬቱና በሙቅ ውሃ ምንጮቹ የተነሳ ለሰዎች ተስማሚ ነበር። በ1886 ዓመተ ምህረት ንጉሠ ነገሥቱ ምኒልክ ሁለተኛና እቴጌ ጣይቱ በዚሁ አካባቢ አዲስ ከተማ ለመመስረት ወሰኑ። እቴጌ ጣይቱ የአካባቢውን ውበት በማየት ይህች በእውነት አዲስ አበባ ናት ብለው ስሟን አወጡላት። በመጀመሪያ ከተማ በቀላል ቤቶች፣ የመንግስት ሰፈሮችና ገበያዎች ተገነባች። እነዚህም 4 ኪሎ፣ ፒያሳ፣ መርካቶ፣ ሲዳሞ ተራ የከተማ መሰረታዊ ማዕከል ሆኑ። በ1888 ወይም በፈረንጆቹ በ1896 ዓመተ ምህረት በአድዋ ድል ኢትዮጵያ ነፃነቷን ጠበቀች። ከዚያ በኋላም አዲስ አበባ በዓለም አቀፍ ደረጃ ታወቀች። የውጭ ሀገር ኤምባሲዎች ተከፈቱ። ከተማዋም የዲፕሎማሲ ማዕከል ሆነች። በ1909 ወይም እንደ አውሮፓውያን አቆጣጠር በ1917 ከጅቡቲ እስከ አዲስ አበባ የሚደርስ የባቡር መሰረት ተሰርቶ ተጠናቀቀ። ይህም ከተማዋን ከውጭ ዓለም ጋር አገናኘ። ቀጥሎም በንጉሥ ኃይለ ሥላሴ ዘመን አዲስ አበባ በፍጥነት ተዛመነች። ዩኒቨርሲቲዎች፣ ሆስፒታሎች፣ መንገዶች፣ ትምህርት ቤቶችና የመሳሰሉት ተገነቡ። ከ1936 እስከ 1941 በጣሊያን ወረራ ወቅት ከተማዋ ለውጦችን አየች። በዚህ ጊዜ ብዙ መንገዶች፣ ህንጻዎች ተገንብተዋል። በ1963 ዓ.ም የአፍሪካ አንድነት ድርጅት ወይም ኦኤዩ በአዲስ አበባ ተመሰረተ። ዛሬ ይህ ድርጅት የአፍሪካ ህብረት ወይም አፍሪካን ዩኒየን በመባል ይታወቃል። በ1974 ዓ.ም ከንጉሥ ስርዓት በኋላ ደርግ ስልጣን የያዘ። በዚህ ጊዜም በተራው ከተማዋ የፖለቲካ ማህበራዊ ለውጥና ማዕከል ሆነች። ከ1991 በኋላ አዲስ አበባ በፍጥነት እየተስፋፋች መጣች። ከፍተኛ ህንጻዎች፣ አዳዲስ መንገዶች፣ የንግድ ማዕከላት፣ የቀላል ባቡር ወይም ላይት ሬል የመሳሰሉት ተገነቡ። ከተማዋ መማረች። ታዋቂ ቦታዎች፣ አንደኛ መስቀል አደባባይ የታላቁ የመስቀል በዓል መከበሪያ ቦታ። ሁለተኛ መርካቶ በአፍሪካ ከፍተኛ ክፍት ገበያዎች አንዱ ነው። ሶስተኛ እንጦጦ የከተማዋን ሙሉ እይታ የሚያሳይ ተራራ። አራተኛ ብሔራዊ ሙዚየም የሉሲ ቅሬታ አካል የሚገኝበት። አምስተኛ የአፍሪካ ህብረት ዋና መስሪያ ቤት። አዲስ አበባ በ2300 ሜትር ከፍታ ላይ ትገኛለች። ይህም ምቹና ቀዝቃዛ አየር ያበረክትላታል። ከተማዋ ከ5 ሚሊዮን በላይ ህዝብ አላት። የተለያዩ ብሔር ብሔረሰቦችና ቋንቋዎች እና ባህሎች በአንድነት የሚኖሩበት ከተማ ናት። አዲስ አበባ የኢትዮጵያ ዋና የንግድና የፋይናንስ ማዕከል ናት። ባንኮች፣ ዓለም አቀፍ ድርጅቶች፣ ፋብሪካዎች፣ ሆቴሎች በብዛት ይገኛሉ። አዲስ አበባ ቀላል ባቡር፣ ታክሲ፣ አውቶቡስ፣ የቦሌ አውሮፕላን ማረፊያ ከተማዋን ከዓለም ጋር ያገናኛሉ። አዲስ አበባ ዩኒቨርሲቲ የኢትዮጵያ ታላቁና ታሪካዊ ዩኒቨርሲቲ ነው። አዲስ አበባ የታዋቂ አትሌቶች መኖሪያ ናት። እነ ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ እንዲሁም ሌሎች። አዲስ አበባ ዘመናዊ ስማርት ሲቲ ለመሆን በፍጥነት እየተለወጠች ነው ትሆናለችም ተብሎ ይታሰባል። አዲስ አበባ ከውብ ከተማነቷን በተጨማሪ የኢትዮጵያ ታሪክ፣ የአፍሪካ ተስፋ፣ የባህል መድረክ እና የወደፊት ራዕይ ናት። በስሟ እንደሚገለጸው እስከ ዛሬ አዲስ አበባ ለሚሊዮኖች ሰዎች አዲስ አበባ ሆና ቀጥላለች።